አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እንዴት ከርማችኋል? ሰሞኑን ተጠፋፍተናል። ሰሞኑን በቲክቶክ እና ሚዲያውን እያጨናነቀ ያለ እንትን አለ ግርግር። አቡ ባለፈው የሆነች ልጅ ገጥሟላት ስንስቅ ነበረ። አሁን ደግሞ የሚዲያ ሰው መደገፍ ሰው ሆኖ ማይሳሳት የለም። ሀቡ ተሳስተሻል። እኔም ከአድናቂዎችሽ አንዷ ነኝ በሆነ ነገር ማለት ነው። እኔ ከምን እንደምጀምር ሁሉ ቃል እስከሚያጥረኝ ድረስ የሰው ልጅ ይሳሳታል። ሀቡ ተሳስተሻል፣ ተሳስታለች። አይ ነው ነገር ግን ሰዎች ናቸው እንደዚህ እንድትሳሳት ያደረጓት። በጣም በስሜት ያልሆነ ነገር ተናግራለች። ማይሆን እኔ እንጃ። እቺ ልጅ ከሰው ጋር ብቻ አይደለም እልህ የተጋባቸው። አሁን ላይ ከሰዎች ጋር ችግር የለም እልህ እንጋባለን ምናምን፣ ግን ከፈጣሪ ጋር ሰው እንዴት እልህ ይጋባል? እንዴት? በፍጹም ነው የማይሆነው። እና ማለት ነው ቅርታ ሀቡዬ ለብዙዎች የብዙዎችን እንባ አባሽ ነች። ቲክቶክ ላይ ቁጭ ብላ ጊዜዋን ሰጣ ብዙ ሴቶች ነቅተዋል በሷና ያደረገችው ነገር ቀላል አይደለም። እያደረገችው ያለችው ብዙ ልጆች ናቸው የነቁት። በወንድ በብዙ በሽተኞች ተረድተዋል። እኔ እንጃ አእምሯቸው ማያገናዝቡ ሴቶች እነሱን ሁሉ እንዲነቁ አድርጋለች። እና ነገር ግን የሰው ልጅ ይሳሳታል። ከሰው ልጅ ጋር እልህ ልንጋባ እንችላለን። ተሳስታለች፣ እልህ ተጋብታለች። ተማም ግን ከፈጣሪ ጋር ካላህ ጋር ደግሞ እልህ ልትገባ አይገባም ነበር። ይሄን ካላደረክልኝ፣ ይሄን ፍርድ ሰጠህ ካላሳየኸኝ እኔ እንዲህ ይሆናለሁ። ማን ሊጎዳ? ሀቡ ፈጣሪ ሊጎዳ ወይስ የሰው ልጆች እኛ ልንጎዳ? የዛሬ ስንት አመት ነጁ ማለት ነው ነጃት ረሱላችን ሰለላሁ ዐለይሂ ወሰለም እሳቸውን ተሳድባ እንግዲህ ምን እንደደረሰች ምን አይነት ስቃይ እንዳሳለፈች የታወቀ ነው። ያ እዛ ስቃይ እስር ቤት እያለች እንደዛ ብስቁልቁል ብላ ክስት ብላ ማን ነው ያን ስቃይ የተጋፈጠላት? እኛ የሰው ልጆች እኛ አይደለንም። በዛ ሰዓት ማን ነው የተጎዳው? እሷ ራሷ። እንደዛ የተናገረችው በማን ምክንያት ነው? በሰዎች ምክንያት። እነሱ ናቸው እንድትናገር ያደረጓት በእልህ ተናግረው እንድትናገር ያደረጓት ሰዎች ናቸው። ራሷ ፈንቅል አምጥተው ምናምን እንናገር ብላ አይደለም እንጂ ድሮም እየታወቀች ነበር። ለመታወቅ ብሎ አንድ ሰው ምን እንትን ቢረግጥ ግን ደግሞ ይሄ ልክ አይደለም። የሰው ልጅ መስመር ሲዘል ከባድ ነውና አሁን ሀቡ ምንድነው ካላህ ጋር ለምን እልህ ትጋቢያለሽ ነው እኔ ጥያቄ። ፈጣሪ እኮ ይሄን አድርግ ሀያል እኮ ነው። ሰማይና ምድር እንደዚህ እኔ አላቅም። የፈለገውን መውሰድ የሚችል የፈለገውን ማቆየት የሚችል ሲፈልግ አለመነሳትም ይችላል እኮ። ያንቺ ልጅ እኮ ከተኛበት አለመነሳትም ይችላል። አሁን ጧት ስትነቂ ምን እንደሚያጋጥምሽ አታውቂም እኮ በልጆችም ሆነ ባንቺ። ሁሉም ነገር በሱ ኃይል ነው አይደል? አልሐምዱሊላህ ማመስገን ነበር ያለብሽ። ሰዎችን አመስግኑ እያልሽ ምስጋና ታስተምሪያለሽ አይደል? ሰው አንቺም ይሄን ነገር ማድረግ ነበረብሽ። ካላህ በታች ለፍተሽ ጥረሽ ልጅሽ እዚህ ደርሷል አይደል? ጠይብ ስለዚህ ማመስገን ነው ያለብሽ። እኔ እዚህ የደረስኩ ሰው ነኝ እያልሽ እንትን ማለት ነው እንጂ ያለብሽ በእልህ ሰው ጋር ተጋቢ። እልህ አይደለም እልህ ተራገጪ፣ የፈለግሽው ነው። አይመለከተንም፣ ችግር የለውም። ነገር ግን ካላህ ጋር እልህ መጋባት የት ለመድረስ ነው እንዴ? አንቺም እኮ በሱ ትንሽ በሱ ፈቃድ ነው የምትኖሪው። ሁሉም ነገር ነገ ምን እንደሚፈጠርብሽ ላትኖሪም ትችያለሽ እኮ። ይሄን ካላደረክልኝ እኔ እንጃ፣ ይሄን ካላደረክልኝ 666 ነው የምሆነው። ይሄ አላቅም ወላሂ ምን እንደምል።
እልህ ነው የተጋባሽው ካላህ ጋር። ይሄ ምን ይሉታል ሲሆን ከነገ ነገ የሆነ እንጃ የሰው ልጅ ና በዚህ ሂድ እና በዚህ ና ብለን አይደለም የምንመልሰው። የሰው ልጅ ነው የተመለሽ ሂጃብ ልበሽ ምድሪ ኤሽ ስላለ አይደለም። ራስሽ ከልብሽ ፈንቅሎ ሲመጣ ነው እንጂ ወደ አላህ የምትመለሹ በሂጃቡም በሁሉም። እኔ ይሄን አርጊ፣ ይሄ እንደዚህ መሆን ነበረበት፣ እንደዚህ አድርጊ እንዴ አይደለም። ነገር ግን ጭራሽ የባሰ ካላህ ጋር እልህ መጋባት ይሄ ምን ይሉታል? ሀቡ እንዴ አንቺ እኮ ትልቅ ሰው ነሽ፣ እኛን የምትበክሪ ነሽ። የሰው ልጅ እንዴ እርስ በርስ ሲጣል እኮ የምታስታርቂ ተው ብለሽ የምታረጋጊ ሰው ነሽ አይደል? ተማም ባንቺ ራሱ ባንቺ መጣ ችግሩ። የሰው ልጅ ሲናደድ ወይም ያ ሰው ስሜታዊ ሲያረገኝ ማወጣው ቃል የምናገረው ምንድን ነው የሚለውን አላነበብሽ ማለት እኔ እንጃ። አንቺ ለሰው የምትመክሪ ሰው ነሽ ብዬ ነው እንጂ እንትን ብለው አንቺ ራስሽ እዚህ ነገር ውስጥ ትገቢያለሽ። ሰዎች እንደፈለግሽ አድርጊ፣ ግን ከአላህ ጋር ይሄ ካላደረግ ጭራሽ ጊዜ ገደብ ሰጠ ነው ምናምን ይሆናል እንደዚህ። አረ በፍጹም ይከብዳል። አፏን ለድምፄ አሰስ እያለብኝ እንዳስሮ እንደዚህ የሚዘጋጋኝ ነው። ጭራሽ ጊዜ ገደብ ሰጠኸኝ፣ እዚህን ያህል ጸሎት አድርጌያለሁኝ፣ የዚህን ቀን ያህል እንደዚህ ካላደረገልኝ ምድር እሺ ነው መሆነው። ማማ ሁሉም እኮ በሱ ፈቃድ ነው የሚሆነው። አሁን ዱአ አድርገን አሁን ሊሳካ ይችላል። አሁን ዱአ አድርገን ስንት አመታቶች ፈጅቶም ሊሳካ ይችላል። አይ ምንም ሳይሆን ደግሞ ያደረግሽው ሳይሳካም ወደ አኺራ ልትሄጂ ትችያለሽ። ለምን ላንቺ የመረጠውን ይዞልሻልና አላህ ማለት ነው። እና ያ ነገር ካልሆነ ይሄን እሆናለሁ። ወላሂ ልክ አይደለም። እዚህ ጋር በፍጹም ልክ አይደለሽም። ያው ይከብዳል። እኔ ምን እንዳለ እንደምል ራሱ ቃል ነው እያጠረኝ ያለው። እኔ እሷም ብቻ እንትን ማለት መቃወም አልፈልግም። ሰዎች ናቸው እንደዚህ እንድትሆን ያደረጓት እንጂ የሰው ልጅ ሙሉ አይደለም። የሰው ልጅ እንሳሳታለን፣ ከኔም ጀምሮ። ግን ስህተት ያለ ነው፣ ችግር የለውም። በይቅርታ የሚታለፍ ነው ምናምን። ልጇን የነኩ ሰዎችም ለካ አይደሉም። ራሷን እንደፈለገች አድርጓት። እሷ ነች አይደለ ነካችን ያላችሁት? እሷ ነች አይደለ እንደዚህ ብላ እንደዚህ ያለችን ያላችሁት? እኛ የእሷ ገዳፊዎች ወይም የእሷ አድናቂዎች በመልካም ልንወስደው እንችላለን። የጉራጌ ህዝብ ወይም የሰልጤ እንትኖች ጎበዝ ናቸው፣ ጠንካራ ናቸው በሚለው እንወስደዋለን፣ በመልካሙ ማለት ነው። ሙሽ አጠማዘን በክፋቱ ተማም። እናንተ ደግሞ በክፋቱ ልትወስዱ ትችላላችሁ። ተቃወሟችሁ፣ በይቅርታ ማለፍ የሚታለፍ ነገር ነበረ። ቻንስ ልሰጧት፣ የሆነ እድል ልሰጧት ትችሉ ነበረ። እዚህ ከመድረሳችሁ በፊት እሷ ይቅርታ 1-4 ቃል ማያወጣት እልህ ተጋብቷት ይቅርታ ላለ ማለት እንግዲህ እዚህ ተደረሳችሁ። እናንተም ተናገራችኋት፣ በልጇ መጣችሁ፣ እዚህ ደረሰና ልክ አይደለም። ሰዎች የምንናገረውን ማወቅ አለብን። እንግዲህ የእናንተ ንግግር ነው እሷን እዚህ ድረስልህ፣ ፈጣሪ ዋጋ ድረስልህ እንድትጋባ ያደረጋት እና የምንናገረውን ሰዎች ቆም ብለን ማሰብ አለብን። ያን ሰው ስሜታዊ ያደርገዋል ወይ? ያን ሰው ያሳስተዋል ወይ? ያሳሳታችኋት እናንተ ናችሁ። ወላሂ እኔ የምለው ያሳሳታችኋት እናንተ ናችሁ። የተናገራችኋት ልጆች ለምን በልጇ ትመጣላችሁ? እሷም ልክ አይደለችም። ግን ይሄ ባላህ እጅ ፈጣሪ ስላችሁ ፈጣሪ ነው አይደል? የፈጣሪ ስራ ነው። ለምን በፈጣሪ ስራ እንገባለን? የሆነ ስህተት ኖሮ ቢሆን ተማም ልጇን ለምን እንደዚህ ታደርጋለች፣ ለምን እንደዚህ አድርጋ ተሰድክም ብላችሁ ትጥሏታላችሁ። ይሄ ግን የፈጣሪ ስራ ነው። ለምን በጣም ያሳዝናል። ለማንኛውም ከዚህ በላይ ማውራት አይገባኝም። ሀቦም ተሳስታለች። ግን የሰው ልጅ ይሳሳታል። ጸብ አለ፣ ግጭት አለ፣ ኖርማል ነው። ሁሉም ያልፋል ማለት ነው።
ነገር ግን ከፈጣሪ ጋር እልህ መጋባት ይሄ በጣም የተሳሳተና የወረደ ነው። እንግዲህ ሀቡዬ እኔ ሌላ የምለው ነገር የለም ስለ ሀቡ። ለራሷ ጊዜ ስጠ ራሷን ብታዳምጥ። አንዳንድ ጊዜ እኮ አእምሯችን እረፍት ይፈልጋል እና እረፍት ብታደርጊ ባይ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።